ይሄ ኖርማል የሚባለው የቻይና ሞል ነው። ግን እስኪ ኮሜንት ላይ እኛ ሀገር የሚበልጠው ካለ ጻፉልኝ። ቻይና ውስጥ የልብስና ጫማ ጫካ ያለበትን ቦታ ላሳያችሁ። የቻይና ዕቃ እኮ አይረባም ለምትሉ ደግሞ መልስ ነው። በቻይና መታችሁ በቃ የሆነ ኳሊቲ ዕቃ ለራሳችሁ ወይ ደግሞ ኳሊቲ ነገር ኦርደር ያደረጋችሁ ሰው ካለ ግዴታ መምጣት ያለባችሁ የሚገርም ቦታ ነው። ኳሊቲ የሚገርም ዋጋና ፋሽን በአንድ ቦታ ነው። አንድ ከገባችሁ ልብስ ላይ እንደ መዋኘት በሉት። ከሸሚዝ ቲሸርት እስከ ሱሪ ጫማ አለ፣ ደግሞ ካልሲ። ኧረ ያሬድ ነጎ እንዳትሉኝ። ቫይቡን ስታዩት ግን በቃ ሞል ነው አይደል የሚመስለው። ቻይና የብዛት ማከፋፈያ ቦታዎች በሞል ስታንዳርድ ነው የሚሰሩት፣ ጽድት ተደርጎ ማለት ነው። ኢቭን የኮሪደሩ ርዝመት ተመልከቱት። በቃ የሞጆ ሃይዌይ መስሎኝ ትኬት ራሱ ልቆርጥ ነበር። ይሄ አሁን እዛ ኖርማል ሞል የሚባለው ነው፣ ግን ከመሬት እስከ ጣራው ሆቴል ነው የሚመስለው። ተመልከቱት። አይደለም ሴት ወንድ ያለ ፕሮግራሙ ነው ገዝቶ የሚሄደው። አይ ያልኩትም አልቀረም በራሴ ደረሰ። ባይዘው እዛው የቻይና ብራንድ ሆነው ጥራታቸውም ሆነ ተፈላጊነታቸው ከናይክ እኩላሉ። እስኪ እኛ ሀገር ከናይክ ጋር የሚወዳደሩ የኛ ብራንዶችን ኮሜንት ጻፉልኝ። ባይዘው አንዱ ህንጻ ላይ ነኝ እስካሁን። አንድ ሱቅ ካለፋችሁ ራሱ ለማግኘት መከራ ነው። በሉ ይበቃችኋል። በልብስ ምራቃችሁን አስወጥኳችሁ አይደለ? ሌላ ማየት የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። መልካም ቀን።